ዌልካም ቱ አናዘር ቭሎግ ዶንት ጃጅ። አሁን ገና ነው ከእንቅልፌ የተነሳሁት። እህቴ ትመረቃለች። ሰመያል ዶንት ኢቭን ኖው እህት ይኖረኝ አይኖረኝ፣ ግን ያ እህት አለኝ ትመረቃለች። አዲስ አበባ ዩኒቨርሲቲ 5 ኪሎ። ዩ ኖ ዋትስ ክሬዚ፣ ገና 11 ሰዓት ነው። በመኪና ነው የምንሄደው። ዩ ኖ ዋይ? አይ ገስ ዊ ኒድድ ደ መኪና እዛ። I think it's gonna be lit though. I'm gonna show you ምን እንዴት አላውቅም ብቻ የሚኖር ነገሮች ይኖራሉ። አሁን let me get dressed up. Peace out. Yeah, you're leaving. Let me show y'all the car. Yep, there's the car. And we're off. Recognize your fragrance, hold up, you ain't never gotta say shit, and I know your taste is a little bit, high maintenance, everybody else basic, you live life on an everyday basis, with poetic justice, if I told you that a flower bloomed in a dark room, would you trust it? I mean, I write poems in these songs, dedicated. Y'all, quick update, ቤት ገብቻለሁ። ምርቃቷ ነገ ነው። I'm with my dad. ብቻ ጉቺ ነው ሻይ ነገር እንጠጣ ነው መሰለኝ። I don't know. አብዲት አደርጋችኋለሁ። ያ ባይ 6 ኪሎ ነው የሚመረቁት ተብሏል። አይ ታት ሚኒሌም አዳራሽ ቢሆን ግን አር ነው ግን እንትን ተብለናል። 6 ኪሎ ግን 6 ኪሎ ጠባብ ነው። አይ ነው እንዴት እንደሚያደርጉት። አይ ሆፕ ዶፕ ምርቃት አይሆንም፣ ምክንያቱም አይ ሪሊ ዋንትድ ቱ ቢ ደና ምርቃት ብቻ ፒሳው። አሁን ያው the big question ስጦታ መግዛት ይጠበቅብኛል ወይ? እኔ ምንም መገዛላት bro, I'm broke as fuck right now. Nigga, you broke. My parents እሺ ይግዙላት፣ ግን me ምንድነው የምገዛው? bro, I'm really thinking like ስጦታ መግዛት ያስፈልገኛል ወይ? ያስፈልገኛል? My little sister ያሽቃበጠች ነው። ብሬስሌት ገዛላታለሁ ምናምን። fuck you want me to do? My parents ይገዙላታል። የሆነ ስጦታ አይጠፋም። እንግዳ ይመጣ ይገዛላታል። her own brother ምንድን ማድረግ እኔ ከበዛ ፎቶ ባታጠብላት ነው። እኔ ሲጀምር አምናት የስጦታ ጋይ bro, I'm really concerned ምን እንደማደርግ አላውቅም። now we just መዞርኛ አሩ ነው ለቭሎግ ነው የወጣሁት። ፎቶ ለሁለት ደግሞ ፎቶ የለንም አሩ ነው ብቻ የድሮ ፎቶ like የድሮ የሁለት ፎቶ ፈልጌ probably ባሳጥብ ነው። ሌላ አይዲያ የለኝም bro። so ያየኝ እንደሆነ ማለት ነው። this is crazy ግን on give fuck ደም ብዙ የሚያገኝ ሰው የለም እዚህ ግን still ሰው ያያል። አልተለመደም እንደ ስትራገሮች ምንድነው አላስለመዳችሁም እንዴ? እኮ የተለመደ መስሎኝ እኮ ነው። አዶናይ ምናምን ምንድነው? I decided on the እንትን ምንድነው ፎቶ ፈልጌ በቃ አሳጥብላታለሁ። እሺ ምን አለ እኔ ደግሞ bro ምንድነው የሚደረገው? እሺ አሁን ለምርቃት እሺ ምን ሲደረጋል? እጅግ ልግዛላት። እሺ the fact that የሚገዛ ነገር I don't even have ብር እኮ that's why I'm walking። ምንም ላደርግላት እችላለሁ ግን still የሆነ ነገር ማድረግ አለብኝ bro። በቃ ምንም ልገዛላት ነው። ሜቢ ቭሎግ ውስጥ አካቷለሁ ማድረግላትን ነገር። ከሌለ ቭሎግ ላይ ምን እንደገዛውላት ልንገራችሁ። ወይ አልገዛውላትም ምንም አላረኩላትም፣ ወይ ደግሞ it's cheap ያረኩላት ነገር ምን I might get her silver maybe ልገዛ እችላለሁ probably I don't even know። እነዚህ ነገር ውሃ መርጨት አቆሙ እንዴ bro? እነዚህ ኤሌፋንቶቹ ብሬስሌት maybe ብሬስሌት ምን እሺ ብሬስሌቱ ላይ የሆነ ዩኒክ ነገር ምን ላጽፍሽ? አዲስ ብሬስሌት ተማሰራው ምን ይበላል? ያው ላይ we love you is cringe ነው በጣም we love you I love you ምናምን cringe ነው። congrats ደግሞ እሱ ደግሞ it's like አንዴ ነው the fuck I know ገዝቼላት እንደማትለብሰው ለዛም ነው ያልገዛላትም ያልኩ ያለው I know ምንም ብገዛላት she ain't gonna wear it። ለዛ I'm probably gonna get her የሆነ ማይለበስ ነገር ግን በቃ the best option ፎቶ ማሳጠብ ከዛም በፍሬም ማድረግ ወይም ደግሞ እጅጌጥ የሆነ cute እጅጌጥ ነገር I guess ፎቶ ካገኘሁኝ ያበደ ፎቶ ካገኘሁኝ የወልታችንን like የሚያምር ፎቶ ካለ የሆነ ሊታጠብ የሚችል it's like አሳጥበዋለሁ እሱ። I'm in the kitchen. I don't know why I'm in the kitchen. ለምን kitchen እንደገባሁ አላውቅም። ፀጉሬን አስተካክላለሁ ብያለሁ እንግዲህ I look fucked. ፀጉሬን አስተካክላለሁ ምናምን I hope I'm going with my dad እና if they don't know ፀጉር እንዴት እንደመቁረጥ I'm gonna look. Hey we're leaving ፀጉር ለመቆረጥ what the fuck is wrong with the light? ብቻ አልካሽ ያው ፀጉሬን ከተቆረጥኩ በኋላ የት እንደምንቆረጥ አናውቅም። we're just looking for ፀጉር ቤት
እያል ተቆርጠን የተመለስን ነው። I can't see ልወድቅ እችላለሁ ብቻ ያተቆርጠናል። አሁን I don't think I look bad እና ነገ I can't መግባት እንደ ምርቃት 6000 ሰው ነው የሚመረቀው እና አዲስ አበባ ዩኒቨርሲቲ ሰው አላስገባ። It's like my sister የማዕረግ ተመራቂ ናት። that's surprising ግን አያስገቡም ሰው 6000 ሰው ነው የሚመረቀው። አንድ እኛ ራሱ my mom ራሱ ላገባ ትችላለች ግን probably አትገባለች። ግን እኔ አልገባም። ለዛ ከውጪ ነው የምንጠብቃት with my dad. I gotta mention ነገ ስለብስ የምታዩኝ ልብሶች ፍርጃ አይደለም የለበስኩት cuz bro የተሰራልኝ ሀበሻ ልብስ ማለት ነው bro. first off ጉርድ ነው who wears ጉርድ ሀበሻ? በጣም ቀጫጫ ነኝ I'm skinny በጣም I'm very skinny። ለዛ for me to wear እጅጌ ጉርድ ሀበሻ ልብስ is just it's something። ከዛ ማለት ፓርት 2 ይኖራል። ፓርት 1 ይሄ አዲስ አበባ ነው ብቻ ፓርት 2 ጅማ ላይ ፓርቲ አለ we're gonna get lit ምናምን ነገር እሱም I can't see I need መብራት የበራ ስለሆነ ብቻ የፓርት 2 stay tuned for part 2 y'all. We're going to my father's bureau ምርቃቷ ኦልሬዲ ማም ሄዳለች እዛ እያየቻት ነው I don't know ምን የተካሄደ እንደሆነ እዛ መግቢያ ጥቂት አልተገኘም። አሁን we're going to my dad's office ከዛ በኋላ በባግ ያስኩት is the lips I wanted to wear መልበስ የፈለኩት ልብስ ነው በቦርሳ ያስኩት። ትናንትና ሳማር የነበረው ልብስ ነው ያስኩት። if you are new to the channel don't forget to sub. We stopped for course. My dad wanted to መጋበዝ I guess. We at my dad's office. We're leaving guys. ልብስና ቀያሪ ነው ማለት ሳማር የነበረው ልብስ ነው። Look, ጉርድ መሆኑ is not it. My dadም እንደዚህ አይነት ያለው my sister ባይሆን እሷ ላይ ያምርባታል he looks good. 6 ኪሎ አሁን ሄደና 6 ኪሎ አሁን መኪና የመጣ ነው 6 ኪሎ እንሄዳለን። ከ6 ኪሎ we're going to wait for my sister cuz that cringe family photo shoot ይኖረናል። photo shoot I will regret in about 3 years or 3 days. I don't know. We're going to see. ሙሉ ተጠፋፍተናል። ምንም ማን የት እንደሆነ አናውቅም። my mom ጠፍታለች፣ my sister ጠፍታለች፣ my other sister ጠፍታለች። now we got her flowers. We didn't find my mom yet. I don't even know where my mom is. The do you want? በጣም ብዙ ሰው ነው ያለው። ብቻ we're looking for my mom, my sister. ብቻ we didn't find a thing is gone. I don't even know if my sister is alive on. My mom ጠፍታለች። ያልጠፋ ማን ነው? ሁሉም ጠፍቷል። ሁሉም የለም። At this point ይጥፉ በቃ እስካሁን አላገኘናቸውም። It's been over 30 minutes. ይጥፉ ወደ ቤት ንግባ። ፀሐዩ ትንሽ ተገናኝተናል። ትንሽ ሰው አግኝቻለሁ። half the family ተገኝቷል። my mom እና ተመራቂው የለችም። አሁን ደግሞ ትተን እንዳንገባ መፈለግ አለብን ምክንያቱም ግማሽ ፋሚሊ ተገኝቷል። bro this is everybody except the ተመራቂው ተገኝቷል። out of all the families I was told to መፈለግ my sister እኔም ልጠፋ ይችላለሁ ግን it's like whatever. finally አግኝተናቸዋል። ስልክ አይሰራም ምንም አይሰራም። this is my sister by the way. Oh my god. That's my mom. This is my dude. ብቻ ተገናኝተዋል። we're going to እነዛ ደግሞ ሄደው ቢሆን አሳሻለ ከዛ ተነስተው ቢሆን I hope so. I'm tired. ብቻ ፎቶ የተነሳሳ ምናምን ነገር ነው። እንግዲህ እንደዚህ ምን በቃ ይሄው አንዴ ደግሞ ይሄንን ይሽልን This is what I'm going through. I love this y'all. ፎቶን አንተነሳሰን ጨርሰናል። ሃይ በይ ብቻ my sister እኔ ጠበቅናት ነው። ጓዟን ጠቅልላ ልትወጣ ከግቢ ውስጥ 5 ኪሎ አሁን ወሬ ነው የምንሄደውማ። ቆየ ፈጬ እንሄዳለን። ምሳሌ አላ መሰለኝ እንዳውን ይተማት 5 ዓመት በ5 ዓመት ውስጥ ገና እንግላለን። በ5 ዓመት ውስጥ the craziest experience like ግቢ like the craziest experience. ቤተሰብ ያወራ What do you mean by that? from high school እና
ኮሌጅ በጣም ትልቁ ዲፍረንስ ነው። ምክር ቢጤ ነገር ልስጣቸው። ልዩነቱ አይደለም ሲጀምር በጣም ደስ ይላል ግቢ። ማርያም እኔ አንድ ሰው ግቢ ሳይገባ ህይወቱን ማለፍ የለበትም ብዬ ማመን ሰው ነኝ። እውነት ደስ ይላል። it's just more enjoyable ነው። ላይክ ይሄ የሚያሰቃየውን ፓርት ባናወራ ግን I don't know it's በጣም ደስ የሚል ኤክስፒሪየንስ ነው። ኦኬ የሚለየው ነገር ነው ያለኝ። ይቅርታ የራሴን ጥያቄ የራሴ መልስ የሚለየው አንደኛ ነገር ዩር ኢንዲፔንደንስ በጣም ደስ የሚል ነገርም አለው። አት ዘ ሴም ታይም ግን ዩ ሰፈር ትራባለህ፣ ትጠማለህ ምናምን። ሃይ ስኩል ላይ እኮ ላይክ ከክላስ ገብተህ ትበላለህ ምናምን። እዚህ ግን ምግብ ይዘ ፕሪቪሌጅ ነው። በተለይ ከቤት ርቀህ የምትማረው ነው ከሆነ እሺ ላይክ ሂውመን ቢንግ የተባለ ግቢ መግባት አለበት ብለሽ ታስባለሽ? ኤግዛክትሊ ተምራችሁ ሙጡ ሳትማሩ ሙጡ we don't care ግን በቃ ግቢ ገብቶ ዶርም ኖሮ ከሰው ጋር ከዛ ይሄ አካዳሚክ ባይዚንግ ዳትስ ሌላ ቶፒክ ነው። ግቢ የሚለው ወርድ ኢስ ናት አካዳሚክ ብቻ የሚለውን ነገር አይደለም የሚወክለው። ኢትስ ጀስት ሶሻል ላይፍ አለ። ኢቭን ሶሻል ላይፍ ብቻም ሳይሆን አስ አ ፐርሰን ራስን ዲስከቨር ታደርግበታለህ። ድሮ እንደዚህ ሲባል አይገባኝም ነበር ሃይ ስኩል እያለሁ ራሴን ልፈልግ ነው ምናምን። ግን ያ እውነት ኮምፕሊትሊ ሌላ ሰው ነው ተኩኖ የሚወጣው። ለዛ በጣም ጥሩ ነገር ነው ይሄ ባይዚ ይሄ ሁሉ ተመራቂ ተማሪ ፎር ይዞ ምናምን አይደለም በዋርኒንግ በ1.7 ምናምን ኤግዚት ወድቆ ምናምን ተፈተናለ። ግን that's not the point really ቢሆንና የሆነ ወደፊትን በአካዳሚክ የምታየው ከሆነ እና if you really want to you know continue further with your studies ምናምን ደስ ይላል። ግን ባይሆን ራሱ ግቢ ደብዩ ነው በቃ ግድ ነው። የመጀመሪያ ዲግሪ ነው ሁለተኛ ሶስተኛው ሲጀምር ግን መጀመሪያ ዲግሪ ግድ ነው፣ በጣም ግድ ነው። በጣም ግን ያለ ካልያዛችሁ እንደ ሰው ፊል ታረጋላችሁ ሳይሆን ግን it's a recommendation it's ማለት ፕላስ ከቤተሰብ ተርቆ ደግሞ ቢሆን ቤተሰብ ጋር ቢሆን ጥሩ አይደለም ማለት ጀመር ኢትስ ፖይንትለስ ሃይ ስኩል ነው በቃ። ቤተሰብ ጋር ከሆነ it's like 13ኛ ክፍል እንደመግባት ነው። that makes sense ብቻ አሁን አንተ ከኮሚኒቲ 12 ታች ጅማ ዩኒቨርሲቲ ገብተህ ግቢ ተማሪ ነኝ እንዳትል እኔ ድሬዳዋ ምናምን ጋምቤላ ቤት ይሻለኛል ብሮ ጎ ኦነት ብቻ ቢልክ የለም እንጂ ሃይ ስኩል ያላወቅሽው ነገር ግቢ ገብተሽ ያወቅሽው ነገር ወይ ለርን ያደረግሽው making it in life is not that easy ማለት it's not that easy ስለ ሃይ ስኩል ያለ እንደምታስቢው 23 ዓመት አግብቼ 3 ልጅ ወልጄ ምናምን እንድምብዬ ምናምን ሚሊዮነር ሆኜ በ25 ዓመቴ ምናምን ልደርስ ነው 25 in few years እና I don't think it's happening ለዛ የሆነ it's not that easy at the same time it's not a big deal የሆነ አሁን ሃይ ስኩል ያኔ ሚሊዮነር ካልሆንኩ ነው ትላላ ያል ወደ ኮይ ያል ሙሉ ቤተሰብ ጋር ነው የተሸከምኩት። ያ ኮይ ደርሰናል as you can see probably this is ኮይ ያላስኩት ነገር የለም ባግ ይዣለሁ ምናምን ይዣለሁ ብዙ ነገር ይዣለሁ። እንደ ከሪ ጋር ብቻ ያ ኮይ ገርታና we're going to eat I'm starving I don't even know what we're going to eat ግን all I know is that I'm starving ስልኩ ቢወድቅ by the way I'm done for it ስልኩ ኬት ላይ እንዳለ እዩ I hope አይወድቅም። ብቻ ቁርስ መክሰስ መላቀም ብቻ የበላነው 9 ሰዓት ላይ ነው የበላነው ነገር ምን ፈልገሽ ነው? ምን ፈለኩ? ደህና ምርቃት ነበር። Are you happy about the ምርቃት? Do you like it? kinda Is it the best ምርቃት? No probably ጀማል ይችላል ያል part 2 አለ part 1 ይሄ ነው part 2 yeah we're going to get lit ምናምን ነገር if you know እንደ ባለፈው አይነት ብቻ there's going to be a lit party I'm looking forward to ሱ part 2 እንዳመልጣችሁ ና ነገር ከለቀቁት ዲስክሪፕሽን ላይ አደርገዋለሁ። ካልተለቀቀ ግን እስከ ሐምሌ 6 ያያችሁት ከሆነ ይሄንን ቪዲዮ አይደለም እስከ ሐምሌ 8 ነው ያያችሁት ከሆነ ይሄን ቪዲዮ part 2 ገና አልለቀቁም probably ሐምሌ ምናምን ለቀቃል yeah ከዛ if y'all are new to the channel don't forget to subscribe ምናምን ነገር ማድረግ ዘርያክ ወይኔ there's a fucking lamb ነው በሬ አላውቅም ብቻ that's so funny ግንባራም ናንዴ ፎታንሳ hope y'all enjoyed this video. I enjoyed making it. I didn't. I'm tired. I look sick. I'm tired.
I'm sick of life right now. I just wanna sleep ለረጅም ሰዓት. If y'all enjoyed today's video, don't forget to hit the thumbs up. Don't forget to subscribe. If y'all have any comment, you know what to do. If y'all are new, don't forget to subscribe. Now there's gonna be a part 2 Jumale. There's gonna be another party. This is not even a party. This is just university ምርቃት በቃ አላ. I just vlogged it. ግን Juma, there's gonna be a big a party. Not a party. We're gonna get lit ምናምን ነገር. Yeah, stay tuned for that. Video already make out የሆነ description ላይ አደርገዋለሁኝ. Check this description. if ከሌለ ጠብቁ እንግዲህ subscribe አድርጋችሁ ጠብቁ. Peace out.